ሸይጣን በዘመናችን ከሚጠቀማቸው በጣም በቃ አደገኛ ስትራቴጂዎች መካከል አንደኛው አተዝይን ነው፣ ነገሮችን ማስጌጥ እና ማስዋብ ነው። ይህም በተለምዶ መጥፎነታቸውን የምናውቃቸው በቃ መጥፎ ለመሆናቸው እርግጠኛ የሆንባቸው ነገሮች የሰው ልጅ አእምሮ ወይም ሳይኮሎጂ ነገሮች ጥሩ ስም ሲሰጣቸው የመቀበል ዝንባሌ ስላለው ይህንን በደንብ ጠንቅቆ ስለሚያውቅ ሸይጣን መጥፎ ነገሮችን ጥሩ ስም ብቻ በመለጠፍ አእምሯችን ኖርማል አድርጎ እንዲቀበላቸው የማድረግ ስትራቴጂን ይከተላል። ለምሳሌ ወለድን ወይም አራጣን በጥቅማ ጥቅም ምናምን ተብለን በባንክ ለምሳሌ ስንሄድ ኢንትረስት ተብሎ በአረብኛ ቋንቋ ፈዋኢድ ተብሎ በቃ እንደ ጥሩ ነገር ነው እንድንቀበለው ያደርገናል። ለምሳሌ መገላለጥን፣ ትክክለኛ ያልሆነ ልብስ መልበስን እንደ ምንድነው እንደ ፋሽን ምናምንና ሞዴሊንግ ኢንዱስትሪ ላይ ያሉ ሰዎችን እነሱን እንደ መከተል ምናምን እንደ ዘመናዊነት አድርጎ የመውሰድ። በነገራችን ላይ ሰዎች ይህንን በደንብ አስመሩበት። ሰዎች ባሪያ ናችሁ ተብለው ከሚጨቆኑ ይልቅ ወይም በዚያ መልኩ እኛ መብታቸውን ከምንገፋቸው ይልቅ እናንተ ነፃ ናችሁ ምናምን ብለን ብንጨቁናቸው ይመርጣሉ። ለነገሮች የምንሰጣቸው ስሞች በጣም ኢምፖርታንት ናቸው። በጣም ኢምፖርታንት ናቸው። ሰዎችን በቀላሉ ከሚሸወዱባቸው ወይም ኢቭን በፖለቲክሱ ዓለም እንኳን ከሚሸወዱባቸው ነገሮች መካከል ምን ማድረግ ነው? ስም፣ ጥሩ የሆነን ነገር ጥሩ የሆነን ስም መለጠፍ ነው ለመጥፎ ነገር። እናታችን ሐዋና አባታችን አደም ጀነት ላይ እንኳን ሸይጣን እንዴት ነው ያሳሳታቸው? ይህ መጥፊያ ዛፋችሁ ነው ተብሎ ተነግሯቸው የዛፉን ስም ምን አደረገው? ሸጀረቱል ኹልድ ዘላለማዊነትን የምታገኙበት ዛፍ ብሎ ስሙን ይቀይሩ፣ ሸጀረቱል ኹልድ ብሎ ማለት ነው። ስለዚህ በጣም ኢምፖርታንት ነገር ነው። እስኪ ኮመንት ላይ አስቀምጡልኝ እናንተም በጣም መጥፎ የሆኑ በጣም ነውር የሆኑ ነገር ግን ጥሩ ስም ተሰጥቷቸው እንደ ኖርማል ተደርገው የተወሰዱ ነገሮች። ሰላም አለይኩም ወራህመቱላሂ ወበረካቱ።